ማነቃቃ ንቃ። ትናንትና አይተዋል ያ ልጅ ትናንት ጀምሮ ዛሬ የት እንዳለ የትም አይደለም ያለው። የትም ይሁን ለአንተ ያለው ይለዋል። ለእኛ ነው። አትጨናነቅ። በቃ ማለት ቀላል መሆኑን ልነግርህ እፈልጋለሁ። ህይወት ላይ አልባሌ ነገር ያለው ቀላል ነው። አትጨናነቅ። የ15 ብር ካርድ አሁን የሚሸጡ ሰዎች ናቸው። ቴሌ ስንት የሚሸጥላቸው ታውቃለህ? እነሱ አትጨናነቃ። እውነቱን መካድ የለበትም። እውነቱን አትፍራው። ይሰብሩሃል፣ ታውቃለህ? ይሰብሩሃል፣ ሰብረው ይጥሉሃል። ግን አንተስ ስባሪው ላይ መሄድ መቻል አለብህ። አጥንትህን ክስክሰው ቢበሉ ብላቱ ላይ መሄድ አለብህ። ከማንም በታች አይደለም፣ ከማንም በላይ ግን ነህ አይደለ? ሱያ ምንድነው? ወንዶችን ብቻ ነው የምታነቀው፣ ሴቶች ላይ አሰራም ላልሽ ነው። ለራሳቸው ከመስራታቸው የተነሳ መኩ ሌላ ታሪክ ውስጥ ገብተው ግን አንቺ ልትሰሪ እስቲ ተረጋጊ እናቴ፣ የት ይሄድብሻል ይሉሻል። በስራ ጦዘው ውለው እያደሩ ገና አንቺ ልትስቲ ምን ሆነሽ ነው? ተረጋጊ ልትሞቺን ይሉሻል። በቃ ጃዩሜ ብትሄጂ ይሻልሻል። ዛሬ ሞቲቬሽን ላንቺ ነው። ሰው የሚልሽን ነገር መስማት ስታቆሚ የምታገኘውን 5 ጥቅም እነግርሻለሁ። አንደኛ አለቃሽ የሚልሽን ስለማትሰሚው ከስራ ትባረሪያለሽ። ሁለተኛ ምንም ሁለተኛ የለም። ሰው የሚልሽን ሰሚ ነው። ልሞች ነው